ሰላም ጤና ይስጥልኝ። በአራቱ ማዕዘን በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ይዘን ቀርበናል። በቅድሚያም ሰበር መረጃዎቹን ላስቀድም። የሻዕቢያ ተልዕኮ አስፈጻሚና ሌሎች የታጣቂ የሸኔና የትግራይ ጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር መዋላቸው። ይህንን ተከትሎ የአማራ ክልል ምክክር ነገ ይጀምራል። በክልሉ የሚገኙ የታጣቂዎች ልዑካን ተሳትፎ እንደሚጠበቅም ተገልጿል። ክቡራን አድማጮች፣ በዚህ መረጃ ሰዓት በስፋት በጥልቀት በዝርዝር ዘገባው የምንዳስሰው ርዕሰ ጉዳይ ነው። በሌላ ዜና በአዲስ አበባ አዲስ ደንብ ወጥቷል። ደንቡ መደበኛ ያልሆነና የጎዳና ላይ ንግድ ስርዓቱን ለማስያዝ በ5 ፈረቃ ተከፍሎ ይፋ ሆኗል። ዝርዝሩ ተዘጋጅቷል። በሌላ መረጃ ከቢሾፍቱ ከተማ በስተሰሜን በኩል ኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትናንት የተነሳው እሳት ቃጠሎ እስካሁን አለመጥፋቱ እሳቱ በከፍተኛ ፍጥነት እየተባባሰ እንደሚገኝም እየተገለጸ ይገኛል። ጉዳዩን አስመልክቶ አሁን ላይ የወጣው መረጃ ወደ እናንተ የምናደርሳችሁ ይሆናል። ከውጪ ኢትዮጵያ በደስታ መስግና የተቀበለችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ የንግድ ታሪፍ ማሻሻያ ሕግ የአንዳንድ ዓለም ሀገራት ላይ ተቃውሞ እየገጠመው እንደሆነ ተገልጿል። ዝርዝሩም በመረጃችን ይዘነዋል። እንዲሁም ሩሲያ አዲሱ የአሜሪካ ቀረጥ እንደማይመለከታት ገለጸች። እነዚህንና ሌሎች መረጃዎችን ከሀገር ውስጥ ከውጭ በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ አዳዲስ መረጃ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮውን ላይክ ለሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ጋበዝኩ። ወደ ዝርዝር ዘገባው አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከሀገር ውስጥ መረጃ የአዲስ አበባ ከተማ አስተዳደር መደበኛ ያልሆነና የጎዳና ላይ ንግድ ስርዓትን ለማስያዝ ይረዳል ያለውን ደንብ አውጥቷል። የደንቡን መውጣት ተከትሎ ንግዱ የሚካሄድበት ሰዓት በ5 ፈረቃ ተከፍሎም ይፋ ሆኗል። በዚህም መሰረት ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት የአትክልትና ፍራፍሬ እንዲሁም የአልባሳትና መጫሚያዎች ንግድ እንዲካሄዱ ተወስኗል። ከንጋቱ 1 ሰዓት እስከ ረፋዱ 3 ሰዓት እንደ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃና ለስላሳ መጠጦች ያሉና ለቁርስ የሚሆኑ ቀለል ያሉ ምግቦች ንግድ እንዲካሄዱ የጫማ ማጽዳት ወይም ደግሞ ሊስትሮ አገልግሎት በዚሁ ሰዓት እንዲካሄድም ተወስኗል። ከረፋዱ 3 ሰዓት እስከ ቀኑ 6 ሰዓት የመጽሐፍት መጽሔቶችና ጋዜጦች ንግድ እንዲካሄድም ተወስኗል። ከቀኑ 6 ሰዓት እስከ 8 ሰዓት ቀላል ምግቦች በመባል የሚታወቁት እንደ ኬክ፣ ብስኩት፣ ሻይ፣ ቡና የታሸገ ውሃና ለስላሳ መጠጦች ንግድ እንዲካሄዱም ተወስኗል። ከአመሻሽ 11 ሰዓት እስከ ምሽቱ 3 ሰዓት ተኩል የተጠበሱ ምግቦች፣ ጁስ፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸገ ውሃና ለስላሳ መጠጦች እንዲሁም አልባሳትና መጫሚያዎች፣ ቀላል ኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሞቲክሶች ንግድ እንዲካሄዱ የከተማ አስተዳደሩ መርሃ ግብርን አወጥቷል። ንግዱ የሚካሄድባቸው ቦታዎች ወደፊት እንደሚለዩና ይፋ እንደሚደረጉ የከተማ አስተዳደሩ አስታውቋል። መደበኛ ያልሆነ የጎዳና ላይ ንግድ ኮንትሮባንድን ያበረታታል፣ ለትራፊክ መጨናነቅና አደጋ መንስኤ ይሆናል፣ እንዲሁም በሕጋዊ ንግዱ ላይ ተጽዕኖ ያሳድራል በሚል በከተማው አስተዳደር ቁጥጥር እንዲደረግበትም ሲሞከር እንደነበረም ይታወሳል። ዘገባው የሸገር ኤፍኤም ነው። ክቡራን አድማጮች፣ በማስከተል በርዕሰ ጉዳዩ ላይ በስፋት ወደ ያስኩላችሁ መረጃዎች አልፋለሁ። የሻዕቢያ ተልዕኮ አስፈጻሚና ሌሎች የታጣቂ የሸኔና የትግራይ ጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር መዋላቸው ተገልጿል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 2 ወራት ውስጥ ብቻ 224 የሻዕቢያ መንግስት ተልዕኮ አስፈጻሚዎች ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉ ተሰምቷል። ቢሮ ወደ ከተማ የገቡ የትግራይ ተዋጊ ኃይሎች የታጣቂና የሸኔ አባላትንም መያዙንም ገልጿል። የሰላምና ጸጥታ አስተዳደር ቢሮ ይህንን ያስታወቀው ማክሰኞ መጋቢት 23 ከማዕከልና ከወረዳ ከተወጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ላይ ነው። በከንቲባ ጽሕፈት ቤት አዳራሽ የተካሄደው ስብሰባ በከተማው አስተዳደሩ የሰላምና ጸጥታ ዘርፍ የ3ኛ ሩብ ዓመት እቅድ አፈጻጸምን የተመለከተም ነበር። ለመገናኛ ብዙሃን ዝግ ሆኖ የተካሄደው ውይይት የከተማው ወቅታዊ ሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያን አቅርበውበታል። ምክትል ኃላፊው በአሁኑ ወቅት በከተማ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናት በማለትም ተናግረዋል። ይሁንና በሃይማኖት መካከል ያለው ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም ተስፋዬ በስጋት ምንጭነት የጠቀሷቸው
ሌላኛው ጉዳዮች ናቸው። በእነዚህ የስጋት ምንጮች ላይ በተጠንቀቅ ቆሞ መስራት እንደሚያስፈልግም ከከተማው የተለያዩ መዋቅሮች ለመጡት አመራሮችም አስገንዝበዋል። ይሁን እንጂ ምክትል ቢሮ ኃላፊው ተስፋዬ ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት ተልዕኮ አስፈጻሚዎች ተብለው የተጠቀሱ 224 ተጠርጣሪዎች ናቸው። ሌሎች 201 ያህሉ መንግስት ሸኔ ያለ የሚጠራቸው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 106 ያህሉ ደግሞ የትግራይ ታጣቂ ኃይሎች አባላት ናቸውም ተብሏል። ተጠርጣሪዎቹ ግለሰቦች በከተማ ውስጥ ምን አይነት ድርጊት ሲፈጽሙ እንደነበረ ግን ኃላፊዎቹ በዝርዝር አልጠቀሱም። ሆኖም የኤርትራ መንግስትን ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉም እንኳን መንግስትን ከህዝብ በሚነጥሉ የተለያዩ አጀንዳዎች እንዲሁም በንጥቂያና ዝርፊያ ላይ ተሰማርተዋል ሲሉም ከሰዋል። ምክትል ኃላፊው 887 ግለሰብ ሲባል ቀንደኛውን ነው የያዝነው፣ አንዳንዶቹ በውጊያ ላይ የነበሩና ማንነታቸውን ቀይረው የመጡ ናቸው በማለትም በቁጥጥር ስር ስለዋሉት ግለሰቦች አብራርተዋል። ኃላፊው አያይዘውም ከዚህ የምንወስደው ትምህርት አለ። አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኝ እዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው በማለት የአስተዳደሩን የስጋት ደረጃም አስረድተዋል። በተያዘው የመጋቢት ወር ብቻ በከተማዋ በወንጀል ምክንያት 36 ገደማ ሰዎች መሞታቸውን የቢሮ ኃላፊውም ተናግረዋል። ሊዲያ በቀጣይ መታረም አለባቸው ያሏቸውን ጉዳዮች ጠቅሰው በውይይቱ ለተሳተፉ የሰላምና ጸጥታ ዘርፍ አመራሮች መመሪያዎችን ሰጥተዋል። የቢሮ ኃላፊ ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከተውም ይገኙበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች ግማሾቹ በተቀናጀ መልኩ ዝርፊያ ላይ የገቡ ናቸው ያሉት የቢሮ ኃላፊዋ ይህንን ጉዳይ በደንብ ማየት ያስፈልጋል ሲሉ ለተሰብሳቢዎቹ በአጽንኦት አሳስበዋል። የከተማ አስተዳደሩ በሚመለምላቸው የሰላም ሰራዊት አባላት ውስጥ ሰርገው የገቡ የታጣቂና የሸኔ አባላት እንደተያዙም ሊዲያ አክለው ተናግረዋል። ዘገባው የዋዜማ ነው። ይህንን ተከትሎ የአማራ ክልል ምክክር ነገ ይጀምራል። የታጣቂ ልዑካን ተሳትፎ ይጠበቃል ተብሎም ተገልጿል። የሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ከነገ ጀምሮ በባህር ዳር ከተማ እንደሚያካሄድ ዛሬ ይፋ አድርጓል። ለ3 ቀናት በሚቆየው በዚህ ምዕራፍ 4480 ተሳታፊዎች እንደሚሳተፉ የተገለጸ ሲሆን ዶክተር ኮሚሽነር ዮናስ አዳዬ የታጣቂ ኃይሎች በራሳቸው እንደሚገኙ ባይታወቁም ልዑካናቸው እንደሚልኩ ያላቸውን ጠንካራ ተስፋም ገልጿል። ይሁንና ኮሚሽኑ ለታጣቂ ቡድኑ ልዑካን ቡድኑ እንዲልኩ ጥሪ ያቀረቡ ሲሆን ትጥቅ እንዲፈቱ እንደማይጠይቋቸውም አብራርቷል። በተጨማሪም እናትን ጨምሮ ቀደም ሲል ለመሳተፍ ፈቃደኛ ያልሆኑ የፖለቲካ ፓርቲዎች አሁንም እንዲሳተፉ ጥሪ የቀረበ ሲሆን ኮሚሽነር መላኩ ወልደ ማርያም ምንም እንኳን የጸጥታ ስጋቶች ቢኖርም በክልሉ የተለያዩ የህብረተሰብ ክፍሎች ያለ ስጋት ሀሳባቸውን በግልጽ ማቅረባቸውንም ተናግረዋል። በአጠቃላይ 19598 ሰዎች በሂደቱ የተሳተፉ ሲሆን ኮሚሽነሮቹ ሁሉም አካላት በሰላማዊ ውይይት በመሳተፍ ለሀገራዊ ችግሮች መፍትሄ እንዲፈልጉ ጥሪያቸውንም አስተላልፈዋል። በሌላ መረጃ ከቢሾፍቱ ከተማ በስተሰሜን በኩል በ13 ኪሎ ሜትር ርቀት ላይ በሚገኘው ኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትናንት ቀን 7 ሰዓት ላይ የተነሳ የእሳት ቃጠሎ እስካሁን እንዳልጠፋ ተገልጿል። የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ሲሳይ ለማኅበረ ቅዱሳን ቴሌቪዥን ጣቢያ በሰጡት ቃል ድንገተኛ የእሳት ቃጠሎ አደጋው ትናንት ከ7 ሰዓት ጀምሮ የተከሰተ እንደሆነም ገልጿል። የቃጠሎ መነሻ እስካሁን እንዳልታወቀ የገለጹት ኃላፊው እሳቱ እስካሁን ባለመቆሙ እየተባባሰ እንደሚገኙም ጠቁመዋል። ይሁንና አደጋው በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ ባልወልድ ቤተ ክርስቲያን የጨፌ ሳር ነዶ ሐዱድ እየተጠጋ እንደሚገኝና የእሳቱ ጭስ የኤረርን ተራራ እየሸፈነው እንደሆነም አስረድቷል። የአብይን ጾም አስመልክቶ ቤታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውም እንዲሁም በተራራ ውስጥ የሚገኙ የዱር እንስሳት አደጋ ላይ መሆናቸውንም አሳውቀዋል። እሳቱ በሰውና ሕይወት በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነት ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡም ጥሪያቸውን አስተላልፈዋል። ይህ በእንዲህ እንዳለ ከ3 እና 4 ዓመታት በፊት ተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱን አስታውሷል። መረጃው የማኅበረ ቅዱሳን ቴሌቪዥን ነው። ክቡራን አድማጮች በመጨረሻም ከውጪ ወደ ያስኩላችሁ መረጃዎች አለፍኩ። ኢትዮጵያ በደስታ የተቀበለችው አዲሱ የአሜሪካ ፕሬዝዳንት
ዶናልድ ትራምፕ ያወጡት የታሪፍ ማሻሻያ ሕግ በአንዳንድ ዓለም ሀገራት ላይ ተቃውሞ እየገጠመው ይገኛል። የጀርመን ቻንስለር ኦላፍ ሾልዝ አሜሪካ ያወጣችውን የታሪፍ ተመን ተቃወሙ። የታሪፍ መሰረታዊ ስህተት ነው ያሉት ቻንስለሩ በጉዳዩ ላይ ከአሜሪካ መንግስት ጋር ለመነጋገር ዝግጁ መሆናቸውን አስታውቋል። ይሁንና ከአሜሪካ ጋር የሚደረገው ድርድር የማይሳካ ከሆነ ጠንካራና አግባብ ያለው መልስ ከአውሮፓ እንደሚሰጥም ገልጿል። የጀርመን ኢኮኖሚ ሚኒስትሩ ሮበርት ሁቤክ በበኩላቸው የአውሮፓ ህብረት በሚሰጠው ምላሽ የአሜሪካ አንጋፋ የቴክኖሎጂ ድርጅቶች እንደሚጎዱም አስረድተዋል። ሲናገሩም ትልቅ የቴክኖሎጂ ድርጅቶች በአውሮፓ ውስጥ የሚያስደንቅ የገበያ የበላይነት ያላቸው ናቸው፣ ምክንያቱም እኛ ከታክስ ነፃ ስላደረግናቸው ሲሉም ገልጸዋል። ሚኒስትሩ እንደገለጹት የአውሮፓ ህብረት በሚሰጠው የአጸፋ ምላሽ የኦንላይን አገልግሎት ሰጪዎች ላይ የሚያተኩርም ይሆናልም ብለዋል። ይሁንና ሚኒስትሩ እንደገለጹት የአውሮፓ ህብረት በሚሰጠው የአጸፋ ምላሽ የኦንላይን አገልግሎት ሰጪዎች ላይ የሚያተኩር እንደሆነም ገልጸዋል። ፕሬዚዳንት ትራምፕ ትናንት ባወጡት ዓለም አቀፍ ታሪፍ የነፃነት ቀን ማለታቸው የጠቀሱት የጀርመኑ ሚኒስትር፣ ይሁንና ይህ ውሳኔ ለአሜሪካ ሸማቾች የነፃነት ሳይሆን የዋጋ ግሽበት ቀን ሲሉም አክለዋል። ይሁን እንጂ ጀርመን ወደ አሜሪካ ከኬሚካሎች እስከ መኪና በማስገባት ከአውሮፓ ሀገራት ቀዳሚ ናት ያሉት ሚኒስትሩ፣ ይሁንና ከዛሬ ጀምሮ ተግባራዊ በሆነው አዲሱ ታሪፍ መሰረት ከጀርመን ወደ አሜሪካ የሚገቡ ምርቶች የ25% ታክስ ይጣልባቸዋልም ብለዋል። ጀርመን ለአሜሪካ በብዛት ከምታቀርባቸው ምርቶች መካከል ቮልስዋገን፣ ማርቼዲስ እና BMW መኪኖች እንደሚገኙባቸውም ኃላፊው ጠቅሰዋል። ሩሲያ አዲሱ የአሜሪካ ቀረጥ አይመለከታትም ሲል ክሬምሊን ገለጹ። በአጠቃላይ አዲሱ የአሜሪካ ቀረጥ የሚያስከትለው መዘዝ ሩሲያን አይጠቅምም ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ይሁንና የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የአሜሪካንን ቀረጥ በተመለከተ መግለጫን ሰጥቷል። ሩሲያ አሜሪካ ያስተዋወቀችው አዲሱ ቀረጥ በኢኮኖሚዋ ላይ ሊያስከትል የሚችለውንም ጉዳት ለመቀነስ መጠንቀቅ አለባትም ብለዋል። የሩሲያ ኢኮኖሚ ጠንካራና እያደገ ያለ ቢሆንም የዓለም ሁኔታ ተለዋዋጭ በመሆኑ ምክንያት ተጨማሪ እርምጃዎችም ይወሰዳሉ። በፑቲንና በትራምፕ መካከል በመጪዎቹ ቀናት ውስጥ የታቀደ የስልክ ውይይት የለምም ብለዋል። ሩሲያ ከአሜሪካ ጋር ያላትን ግንኙነት ወደ ነበረበት ለመመለስ እየሰራች እንደሆነም ጠቁመዋል። በሩሲያና በአሜሪካ መካከል በሚደረገው የውይይት የጦር መሳሪያ ቁጥጥር አጀንዳ መሆን አለባት፣ ነገር ግን እስካሁን በተደረጉ ንግግሮች አጀንዳው እንዳልተሳካም አንስተዋል። የዩክሬን የጸጥታ ዋስትና ጉዳይ የድርድር አጀንዳ ነው፣ እስካሁን ዝርዝር ጉዳይ እንደሌለም ጠቅሷል። የሩሲያ ልዩ መልእክተኛ ኪሪል ዲሜትሪቭ በዋሽንግተን ያደረጉት ውይይት በጣም ወሳኝና የሚቀጥል ይሆናልም ተብሏል። በሌላ መረጃ በትራምፕ የመጀመሪያ ከስራ የማባረር እርምጃ የዋይት ሃውስ የብሔራዊ ደህንነት ባለስልጣን ከስራ አባረሩ። ጉዳዩን በቅርበት የሚያውቁ ምንጮች እንደሚሉት ቢያንስ 6 የዋይት ሃውስ የብሔራዊ ደህንነት ምክር ቤት ባለስልጣናት ከስራ ተባረዋል ወይም ደግሞ እንዲለቁ ተገደዋል። ፕሬዚዳንቱ በሀገሪቱ ውስጥ ስለሚያጋጥሟቸው አስፈላጊ የጸጥታ ተግዳሮቶች ምክክር የሚሰጠው የብሔራዊ ደህንነት ምክር ቤት የተፈጠረው ውጥረት፣ ይሁንና የትራምፕ አስተዳደር በሁሉም ዓለም ሀገራት ላይ ከፍተኛ ታሪፍ ከጣለ ከአንድ ቀን በኋላና አስተዳደሩ በዩክሬን ውስጥ ያለውን ጦርነት ለማቆም ለመደራደር በሚታገልበት ወቅት በተለዋዋጭ ጂኦፖለቲካዊ ቅጽበት ያጋጠመም ነው። በመሆኑም ባለስልጣናቱ ለምን ከስራ እንደተለቀቁ በትክክል የተገለጸ ነገር ባይኖርም፣ ነገር ግን 3 ምንጮች እንዳሉት ከዚህ በፊት በነበራቸው ሁኔታ በማጣራት ሂደት ላይ ችግሮች እንዳሉም ተነግሯቸዋል። ከምንጮቹ አንዱ በመገናኛ ብዙሃን ላይ ሾልኮ የወጣ መረጃ ስጋት እንዳለው ገልጸው፣ ሌሎቹ 2 ምንጮች ደግሞ ከስልጣን ለመውረዳቸው ምክንያቱ የትራምፕ አጋሮች ጣልቃ በመግባታቸው ነው ብለዋል። ይሁን እንጂ የትራምፕ የቀኝ ክንፍ ሴራ ንድፈ ሐሳብ መሪ ላውራ ሎመረን ፕሬዝዳንቱ አንዳንድ የብሔራዊ ደህንነት ምክር ቤት ሰራተኞችን እንዲያባርሩም በግል ተጠይቀዋል። በሎሜር ጥቆማ ባለስልጣናቱ ተባረዋል ቢባልም 2 ምንጮች እንዳሉት ግን ሎሜር ከትራምፕ ጋር ከመገናኘታቸው በፊት ከስራ የመባረር ውሳኔ እንደተላለፈባቸውም ተገልጿል። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።